ድምፃዊ አህመድ ተሾመ ድንቢ የዘጠናዎቹ ኮከብ ድምፃዊ ጊዜ አይሄድም የተሰኘውን አልበሙን ለአድማጩ እንሆ ብለዋል። ድምፃዊ አህመድ ተሾመ ድንቢ ለኪነ ጥበብ የተፈጠረና ዋጋ የከፈለ አንበሳ ባለሙያ ነው። የኪነ ጥበብ ጅማሮውን ትወና በመስራት አንድ ብሎ የጀመረው አህመድ በትወናውም አይታማም አርግዣለሁ በተሰኘው ፊልም ላይ ተሳትፏል። አህመድ ከዚህ በፊት በሰጠን ኢዮሪካና ኦሜሪታ በተሰኙ አልበሞች ጥበቡን አቋድሶናል። በነጠላ ዜማዎቹም የዘጠናዎቹን ጊዜ ውብ ትዝታዎች ሰጥቶናል። ተጠያቂ ናዝሪት ነጠላ ዜማው በወቅቱ በጣም የተወደደና ናዝሪትን የማያውቃት ሰው ስለ ናዝሪት ፍቅር እንዲያድርበት ያደረገ ከባድ ሚዛን ድምፃዊ ነው። አውራምባ ይህ ነጠላ ዜማ ከናዝሪት ወጥቶ የአውራምባ ማህበረሰብን ያደነቀበትና ለአብዛኞቹ በደንብ ያስተዋወቀበት ምርጡ ስራው ነው። አይመሬት ያለ ሰው ለኔ ይህ ነጠላ ዜማ የአህመድ ተሾመ እጅግ ልዩ ስራ ነው። አህመድ እነዚህን እና ሌሎች ነጠላ ዜማዎችን የሰራ ባለተሰጥኦ ነው። ከራሱ ተርፎ ለሌሎች የሚያካፍላቸው ዜማዎች ደግሞ ያስገርማሉ። ግርማ ሞገሴነሽ ለድምፃዊ ሚኪያስ የሰጠው ስራ ለመጀመሪያ ጊዜ የሰራውን ከሚኪያስ ቸርነት እስከ አሊ ብራ ውብ ዜማዎችን ያለ ስስት አካፍሏል። ለድምፃዊ ብዙአየሁ ደምሴ የሰጠው የህልሜ ንግስት ዜማ ግን ይለያል። የአዲሱ አልበም መጠሪያ ጊዜ አይሄድም መሆኑ ለመግለጫው ይፋ የተደረገ ሲሆን በውስጡም 13 ትራኮችን የያዘና ሶስቱ ሙዚቃዎች አህመድ ተሾመ ድንቢ ካሳለፈው ህይወት ጋር በቀጥታ እንደሚገናኙ አርቲስቱ ገልጿል። አልበሙ በተወዳጁ ናሆም ሪከርድ የዩቲዩብ ቻናል ለአድማጮች ይፋ ሆኗል። ድንቢ በኢትዮጵያ የሙዚቃ ታሪክ በተለይም በዘጠናዎቹ ውስጥ በድምፅ በዜማ ፈጠራውና በልዩ የሙዚቃ አቀራርቡ የተለየ ስፍራ ያለው አርቲስት ነው። በተጨማሪም ተጠያቂ ናዝሪት፣ አውራምባ፣ ኢዮሪካ፣ በትዝታው ፈረስ፣ አይመሬት ያለ ሰው እና ሌሎች በርካታ ሙዚቃዎች በአድማጮች ዘንድ ሰፊ ተወዳጅነትን አትርፈዋል። ከራሱ ሙዚቃዎች ባሻገር ለፀሐዬ ዮሐንስ፣ ለማዲንጎ አፈወርቅ፣ ለአሊ ቢራ፣ ለሃይማኖት ግርማ፣ ለሐመልማል አባተ፣ ለታረቀ ሙሉ፣ ለዘቢባ ግርማና ለሌሎች በርካታ አርቲስቶች የዜማ ስራዎችን በመስራት በኢትዮጵያ የሙዚቃ ዓለም ውስጥ የራሱን የጎላ አሻራ አስቀምጧል። በናሆም ሪከርድ አማካኝነት በተለያዩ የሙዚቃ ማሰራጫዎችና በዩቲዩብ የተለቀቀው ይህ አልበም በአጠቃላይ 13 ትራኮችን የያዘ ሲሆን የሀገር ፍቅርን፣ ማህበራዊ ህይወትንና ፍቅርን የሚዳስሱ ይዘቶችን አካቷል። አልበሙ ጊዜ አይገደምና ይረፍዳል የሚሉ ተቃራኒ እውነታዎችን ያጣመረ ልዩ ፍልስፍናዊ ጭብጥም ይዟል። ይህም ተስፋ ላለው ሰው ጊዜ እንደማይሄድና ሁሌም ብርሃን እንዳለ የሚያሳይ ሲሆን በሌላ በኩል ደግሞ ጊዜ የማይጠብቅ መሆኑንና ይረፍዳል የሚለውን ተቃራኒ የህይወት እውነታ በአንድ ላይ አጣምሮ የያዘ ልዩ ፍልስፍናዊ ስራ ስለመሆኑም ነው የተገለጸው። በአልበሙ ዝግጅት ላይ ከፍተኛ ተሳትፎ ያደረገው ድምፃዊና የግጥም ደራሲ ካድር አሊ ሳሳላታለውና ከፍ በል የተሰኙ ሁለት ስራዎችን በግጥምና በድምፅ ያበረከተ ሲሆን ስራው ዘመን ተሻጋሪና በጥራት የተሰራ መሆኑን ገልጿል። የኢትዮጵያን ሙዚቃ በዜማ ከአንተነህ ወራሽ ጋር እየመሩ ካሉት የዘመኑ የሙዚቃ ሰዎች መካከል አህመድ ድንቢ አንዱ ነው። በግጥም ዘርፍም ወንደሰን ይሁብ፣ ናትናኤል ግርማቸውና የድሮዎቹ ይልማ ገብረአብ፣ ጸጋዬ ደቦጭ፣ አበበ መልስ፣ ተመስገን ተካ እንዲሁም የብስራት ሱራፌል አባት የነበረችውን ክብርና ቦታ በሚገባ እየተካ መምጣቱ በብዙዎች ዘንድ የሚስማሙበት ጉዳይ ነው። በመሆኑም ይህ አዲስ አልበም ለሙዚቃ አፍቃሪዎች የተለየ ጣዕም ያለው ስራ እንደሚሆን እርግጠኞች ነን። ስለ ድምፃዊና የዜማ ደራሲ አህመድ ተሾመ ሳስብ ልጅ እያለው አባቴ ከስራ ሰዓት ውጭ የሚሰራበት የመንግስት መስሪያ ቤት ይዞኝ ሄዶ በኮምፒውተሩ ደጋግሞ የሚጫወትልኝን ድንቢ፣ ጽጌረዳ፣ አውራምባና ተጠያቂ ናዝሪት ሙዚቃዎች ልጅነቴን ያስታውሱኛል። እስካሁንም ያችን ሞመንት አልረሳሁም ይላል አንድ አድማጭ።